ማለት እውነታው እኛ ኦርቶዶክሳውያን ያለን አስተምሮ ዋነኛው በደንብ አድርገህ ስማኝ። ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ነፍሳችን ድነናል ብለን የምንናገርበት የዳንበት ዋነኛው የክርስቶስ ኢየሱስ ደም ነው። ሌላ ነገር የለንም ምንም። የቅድስት ድንግል ማርያም ደም እኛን አላዳነንም። የጻድቃን ሰማዕታት ደም እኛን አላዳነንም። ሁላችን ኦርቶዶክሳውያንን ያዳንን ዋነኛ የዳንበት ምክንያት ኢየሱስ ክርስቶስ ነው። እንደ ኢየሱስ ክርስቶስ እኩል የሆነ ያዳንን የለም። ኦኬ፣ ለምንድነው ታዲያ እንደዚህ ሰንበዲ ገድላት ድርሳናት ላይ የዳነ ነገር እናያለን? እርሱ እነዛ የዳኑት ለዓለም የዳኑትን የሚያመለክት አይደለም፣ ፐርሰናሊ ነው። ያ በኪዳን የሚሆን ነው። የኪዳን የሆነውን ነገር ከኢየሱስ ክርስቶስ ጋር እኩል ኮምፔር አድርገን ማምጣት አይችልም። እኛ ኦርቶዶክሳውያን ስጋ ወደሙን የምንወስደው የመላእክትን አይደለም። ስጋ ወደሙን የምንወስደው የድንግል ማርያምን አይደለም። ስጋ ወደሙን የምንወስደው የጌታችን የመድኃኒታችን የኢየሱስ ክርስቶስን ነው። ከዛ ውጭ ምንም ነገር ነው የሌለን። ምንም ይሄ የሚወራብን ነገር የሚነገርብን ነገር ውሸት ነው። ይኸው እኔ እዚህ ጋር አሁን የምነግርህ እውነተኛ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ይህ ነው የሚለውን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው ነው። መዳን በሌላ በማንም የለም የሚለው የምትቀበለው ነው። እኛ እሺ ከሌለ ታዲያ ሌላው ምን አመጣው? ሌላው ምን አገባው? አሁን መረዳት ይባላል። ምንድነው መረዳት ማለት? ደምረው አሁን አንተ የምትለውን ነገር ሳይጠይቅ አይደለም ከጴንጤ ወደ ኦርቶዶክስ የተመለሰው። ኦኬ፣ ገድላት ድርሳናት እንደ መጽሐፍ ቅዱስ ኢንፋለብል ናቸው ብለው አያስተምሩም። ፋለብል ናቸው። ለምን? በህትመት በተለያየ ታሪክ አወቃቀር በተለያየ ነገር በአጻጻፍ ደረጃ የተወሰነ ነገር ሊገኝባቸው ይችላል። ኦኬ፣ ገድላት ድርሳናት አንድን ተአምር በደንብ አድርገህ ስማኝ። አንድን ተአምር አንተ ላትረዳው ትችላለህ። ላይገባ ለመቀበል ግራ ሊገባ ይችላል። ግራ ሊገባ ማለት ነው። ኦኬ፣ ግራ ሊገባ የሚችለውን ይህን ገድላት ድርሳናትን እስከሚገባ ድረስ አለመቀበል ትችላለህ። ግን ኦርቶዶክስ ሆነ መቃወም አችልም። ለምን? አንተ ያልገባህን ያ ገድላት ድርሳናት ያ ተአምራት እኔ አንደርስታንድ ስላደረግኩት ማለት ነው። አንተ ግን አልተቀበልከውምና አላመንከውምና የዘላለም ሕይወት የለህም አትልህም። ቤተክርስቲያን የለህም አትልህም። ኦኬ፣ ይሄኛው ገድላት ድርሳናት ለምን ነው ታዲያ የተጻፈው? ለምን ተጻፈ ተብሎ ከተጠየቀ ያ ገድላት ድርሳናት ለምሳሌ አሁን ባለፈው 999 ነፍሳት ለምንድን ነው የዳኑት? ለምንድን ነው ከሱ ሊወጡት? በማርያም ምክንያት ለምን አዳነቻቸው ማርያም ተብሎ ቢነገር መጀመሪያ ድንግል ማርያም ልጇ ኢየሱስ ክርስቶስ እንድታርፍ ሰላም እንድታገኝ ምን ብሏት ነበር? ዛጋ ሙቺ ብሏት ነበረ። ኦኬ፣ እሷ ሙቺ ስላት ምን አለችው? አልሞትም ብለው ነበረ። አየህ፣ መጀመሪያ ላይ አልሞትም። ለምን? አንተ ሕይወት የሆንከውን ልጅን ወልጄ እኔ እንዴት እሞትብሃለሁ ብላ ነግረዋለች። የቱ ጋ ነው እንደዛ የሚለው? አለ እኔ አንብላለሁ። እሺ፣ ማን ላይ የቱ ጋ ነው ሙቺያት ሙቺ የሚባባለው? አለ ዮኒዬ፣ መጽሐፍ ቅዱስ ላይ ነው ወይ? ስለ ገድላት ተአምራት ላይ ነው የማወራ። ኦኬ፣ ጋይ ግራ ገብቶኝ ነው። ሌሎች ለምን ተጨማሪ መጡ ላልከው እኮ ነው። አሁን ልስማው። ሌሎቹ ላይ ሲመጣ ስማኝ፣ ሌሎቹ ላይ ሲመጣ ምንድን ነው መሰለህ? ኪዳን ነው። ኪዳን የሚደረግለት እና የኢየሱስ ክርስቶስ አንድ አይደለም። እኔ እና ኦርቶዶክሳውያን በኪዳን የዳን ነው የዘላለም ሕይወትን ያገኘ ነው በኢየሱስ ክርስቶስ ነው። አንድ ሰው ሲኦል ከወረደ በኋላ በኢየሱስ ክርስቶስ አምኖ የነበረ ሰው ሲኦል ከወረደ በኋላ ከዛ ከሲኦል የሚወጣበት ዋነኛ ምክንያት ኪዳን የገባላቸው ኪዳን ሲፈጸም ነው። ለምሳሌ ክርስቶስ ሳምራ ኪዳን ተገብቶላታል። ከሲኦል ማውጫ ያ ኪዳን ተገብቶላታል። ሰውየው ግን ከሲኦል ማውጫ
ያ ለእሷ ኪዳን ምድር ላይ የፈለግከውን ነገር ሰርተ ሳትድን ኖ አይደለም። ምድር ላይ መጀመሪያ ለምን ሲኦል ትገባለህ ታዲያ? መዳን በሌላ በማንም የለም በኢየሱስ ክርስቶስ ነው ብለህ ቆይ መዳን በማንም የለም አልከኝ። አንዴ ከተግባባን ብዬ ነው። መዳን በማንም የለም አንደበት ሁላ የተሰጠው ስም ሌላ የለምና ብለህ ቃል በቃል ነግረኛል። መዳን በኢየሱስ ክርስቶስ አምኖ መዳን ካለ ከዛ ያ ሰው ሲሞት ድኗል ማለት ነው፣ ጸድቋል። እንዴት ነው ሲኦል የሚገባው? አንተ አስረዳኝ በደንብ ላስረዳ። መጽሐፍ ቅዱስ ላይ ሲኦል የገቡት እግዚአብሔር እንደገና ከሲኦል አውጥቷቸዋል አላወጧቸውም? ሲኦል የገቡትን ይሁን ሲኦል የገቡትን እግዚአብሔር ሲኦል የገቡትን ከሲኦል አውጥቷል አላወጣም? በጣም ጥሩ። እግዚአብሔርማ ሁሉን ማድረግ ይችላል። ቴንኪው። እግዚአብሔር ሁሉም ማድረግ ሲችል ማለት ነው። እግዚአብሔር ይህንን ሁሉም ማድረግ የሚችለውን ነገር ደግሞ ለሰዎቹ ይሰጣል። ለሚያምኑት ቅዱሳን፣ ላገለገሉት ቅዱሳን ደግሞ የት ቦታ መጽሐፍ ቅዱስ ላይ ነው ለነሱ የሰጣቸው? አሁን አንተ ክርስቶስ ሳምራ ተሰጣት ብለኛል እንዴ? እግዚአብሔር በኪዳን አያምንም እንዴ? እግዚአብሔር በኪዳን ያምናላ። በኪዳን የት ቦታ ነው የሰጣት? አሁን አዳምጠኛ። አሁን እኮ መጽሐፍ ቅዱስ ስማኝ፣ መጽሐፍ ቅዱስ ተጽፎ ያበቃው ኢቭን ዞ እስከ 9ኛው ዓመተ ምህረት ድረስ ነው አለ። እስከ 9ኛው ዓመተ ምህረት ድረስ የመጨረሻ የሞተው ዮሐንስ ነው። የመጨረሻ የሞተው አለ። እሱ ከሞተ በኋላ አባቶች አሉ፣ እነ አትናቴዎስ፣ እነ ኦሪገን ገባ አባቶች አሉ። እነዛ 318 አባቶች አሉ። የነዛ የ318 አባቶች የጻፉት ነገር የተቀበሉት ያስተማሩት ሰዎች ሲድኑ የነበሩትን ነገር መጽሐፍ ቅዱስ ላይ ታገኛለህ። እንደ ሆኒ መጽሐፍ ቅዱስ ላይ ታገኛለህ አታገኝም? እኔ ደግሞ ልመልሰው። ጠየከኝ፣ እኔው ልመልስ። ስለጠየከኝ እኔ መመለስ አለብኝ። ትንሽ ጊዜ ስጠኝ። እሱ መጽሐፍ ቅዱስ ሁሉም የሰበኩት አዳኝ ክርስቶስ ነው። አዳኝ በክርስቶስ ካመንክ፣ በክርስቶስ አምነ ከተጠመቅ፣ በሱ መንገድ ከሄድክ እውነትም መንገድም ህይወትም እኔ ነኝ በእኔ በቀር ወደ የሚመጣ የለም ብሎ ዮሐንስ 14:6 ላይ ተናግሯል። ቃል በቃል መንገዱን ከፈለክ እሱ ነው። ቆይታ እንዲገባኝ ታደርገኛለህ። ልጠይቃ አንተ ቃል ኪዳኑን ገለመሌ አንዴ ትተእኔ ሳሰብ አልሰጥም እንዴ? ክርስቶስ ሳምራ ክርስቶስ ሳምራ ትቆይልኝ አንዴ ትቆይልኝ። ኖ ዌይ ክርስቶስ ሳምራ በነ ጳውሎስ ጊዜ የነበረች በነ ዮሐንስ በነ ጴጥሮስ ጊዜ የነበረች አይደለችም። ስማኝ፣ ይህን ስላልነበረች ክርስቶስ ሳምራን በነገራችን ላይ የውጭዎች አንድ ብቻ አዳምጠኝ፣ አንድ ብቻ የውጭዎች አቋታለ ክርስቶስ ሳምራ በእሷ ያለፈው ወንጌል፣ በእሷ ያለፈው ታምራት፣ በእሷ የሆነው ነገር ሁሉ አድራጊው እግዚአብሔር ነው። እግዚአብሔር አድርጎት ያለውን ነገር መጽሐፍ ቅዱስ ላይ አታገኝም። ክርስቶስ ሳምራ ብለህ መጽሐፍ ቅዱስ ላይ አታገኝም። ለምን? እኔም ደግሞ ጥያቄ አለኝ። ልጨርስልህ። መጽሐፍ ቅዱስ የተቀነነው ክርስቶስ ሳምራ ከመምጣቷ በፊት ነው። አየህ፣ የክርስቶስ ታምራን ደግሞ ገድለዋን ታምራቷን የምታገኘው ከመጽሐፍ ቅዱስ ባሻገር በተቀመጠ ነገር ነው። ለምን? ለጳውሎስ በቃሌና በጽሁፍ እመጣብሃለሁ ብሎ ይነግረዋል። ስለ ክርስቶስ ሳምራ ማወቅ ለእኔ ምንድን ነው የሚጠቅመኝ? እውነትም መንገድም ህይወትም እኔ ነኝ እያለ ክርስቶስ ሳምራ ትኑር አትኑር ለእኔ የሚጠቅመኝ ነገር ንገረኝ። ክርስቶስ ሳምራ ማወቅ የሚጠቅም ነገር እግዚአብሔር በክርስቶስ ሳምራ አልፎ የሰራውን ስራ እንድታውቅ ነው። የእግዚአብሔር ታላቅነት ተቀበልኳል። ስለ ክርስቶስ ሳምራ እንዳቅ ነው አይደለ? እንዳቅ ነው አልከኝ። እሺ እኔ ልጠይቅህ። እኔ አወቅኩኝ። የግሪክ ኦርቶዶክስ ክርስቶስ ሳምራን አያውቃትም እኮ። መጀመሪያ አንተ እዚህ ጋር ያለውን ጨርስ። እዛ ምን ኖ ወይ እንዴ! አንድ ግልጽ ነገር ላስቀምጥልህ። ምንድን ነው መሰለህ? አዳምጠኛ አባቴ። እሺ አዳምጣለሁ። አዳምጠኝና እኔም በፒስ እኔ እንደዚህ እንትን በማድረግ ሚውት አታርጉት። በቃ ኖ እኔ ነኝ ያደረኩት ራሴን። ሚውት ይቀር እኔ እና እሱ ብቻ የምናወራው። ቴንኪው። ይኸውልህ አንድ ግልጽ ነገር ላስቀምጥልህ። ግልጽ ነገር ሳስቀምጥልህ እግዚአብሔር በእኔ አልፎ ያደረገውን ታምራት የግድ ግሪክ ኦርቶዶክስ ማወቅ አይጠበቅባትም። ገባ? እኔን የሚያውቁ ሰዎች በእኔ ያለፈውን የእግዚአብሔርን ታምራት የእግዚአብሔርን ድንቅ በእኔ ያለፈውን የእግዚአብሔርን ድንቅ
ምንድን ነው የገባው? ጨለማ ነው የሚታየኝ። ሌላ ሰው አስገብተው ነው ራሳቸው የፈለጉት። ባሮኬ እኔ እና እሱ እናውራና ትገባያለሽ። እሺ አባቴ። እሺ ብሮ ለምን እንትን ትላላችሁ? አታስገቡ። እሺ አንዴ አግሪመንት ስላለን ነው። እሺ ኑሐሚን ኦኬ። እኔን አሁን የግሪክ ኦርቶዶክስ አታገኝም። እግዚአብሔር ለእኔ የሚያደርገውን ነገር በእኔ ያለፈውን ነገር ምሳሌ ነው የምነግርህ። በእኔ ያለፈውን ነገር የሚማሩበት እግዚአብሔር እኮ ለደምረው እንደዚህ አደረገለት፣ እንደዚህ ሆነለት፣ እግዚአብሔር ለቀ በሰማይ ታላቅ ስራ ይሰራል፣ ስለዚህ እሱን እናምናለን የሚሉ ሰዎች የሚቀበሉኝ እግዚአብሔርን የሚቀበሉት ደምረውን ስለሚያውቁት ነው። አሁን እዛ ቦታ ላይ አሁን ግሪክ ሀገር ላይ እኔን አያውቁኝም። ለእኔ የተጻፈው ኢትዮጵያ ውስጥ ላለን አማኞች ነው። ለእኔ የተጻፈው ነገር እኔ እግዚአብሔር ለእኔ ያደረገው ነገር ተጽፎ የተቀመጠው ኢትዮጵያ ውስጥ ላሉ አማኞች ነው። ገባ? ኢትዮጵያዊ ለሆኑ ደምረው ይህንን እግዚአብሔር አደረገለት ብለው እንዲቀበሉ ነው እንጂ ልክ እንደ መጽሐፍ ቅዱስ የክርስቶስ ሰምራ ገድል እንደ መጽሐፍ ቅዱስ ለዓለም የተበተነ አለ። ስለዚህ ታዲያ የእሷ መደረግ እኔ የምጠይቅ ለአንተ ክርስቶስ ሳምራ መደረግ ለኢትዮጵያ ማለት ነው እንደምትሉት ለኢትዮጵያ በሙሉ የምታድናት ተብሏል። ኢትዮጵያን ብቻ ከሆነ ወይስ ዓለም ላይ ነው የምታድናት? ሳምራ ኢትዮጵያን አታድንም፣ የማዳን አቅምም የላትም። ምንድን ነው ግራ ተጋብታ? እንደሱ ካልከኝ ይጋጫል። አንተ ከምትለው ጋር ምን ይሆን መሰለህ፣ ስሟን አውቆ ሲኦል የገባ በሙሉ አርብ ላይ 5000 ነፍሳቶች ከሲኦል እያወጣች ወደ ገነት ትወስዳለች። ወንድምም አንድ ነገር እኔም ያለ መረጃ አላውራም። ወንድም ያለውን አነብልሃለሁ እዚሁ ጋር እኔም ይዛለው መጽሐፉ ስላለኝ እኔም ይዛለው። አውጥታ አንብብ እስኪ። ወንድም ያለውን ነው የራስ ኦርቶዶክስ የራስ ወንድም ቆይ ስማኛ፣ የራስ ኦርቶዶክስ ወንድም እኔ ፔጅ ገብቶ ማን ነው የሚባለው በስነ ስርዓት ተነጋግሮ ያለው ስለ ሰው አያገባኝም። እኔ እናንተ ስናወራ በተጻፈ ነገር ነው የምናወራው። በተጻፈ ስናወራ ይኸውልህ እዚህ ጋር መጽሐፍ አለኝ እኔ ጋር አይደለ? በተጻፉ ስናወራ አንተ ከተጻፉ ውስጥ አውጥተህ አሁን የምትለውን በኮንፊደንስ እንድትናገር የምትለውን ነገር አውጥተህ አንብብ። ይኸው እኔ ይዤዋለሁ። ለምን አንዳንዶች የቤተክርስቲያኒትን ስህተት ገባ ቤተክርስቲያን የማታስተምረውን ታስተምራለች እያሉ ይናገራሉ። አውዱን ጠብቀን ካነበብን ግን እውነታውን እናውቃለን። እናውቀዋለን። ገባ እውነቷን እናውቃለን። ስለዚህ አውጣና እኛ ኦርቶዶክሳውያን የዘላለም ሕይወትን ያገኘነው በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አምነን ተጠምቀን ቅዱስ ቁርባኑን ተካፍለን ነው ያገኘነው። ይሄ ያገኘንበትን ነገር ደግሞ እምነታችንን በስራ ገልጠን የዘላለም ሕይወት እናገኛለን። ገባ? ይሄ እውነተኛ የሆነ የቤተ ክርስቲያን አስተምሮ ነው። እንደ ኢየሱስ ክርስቶስ ነፍሳችንን ያዳነ ሌላ ማንም የለም ብዬ ነግሬያለሁ። ስለዚህ እኔን ነው መቀበል ያለበት፣ ልጁ ነው መቀበል ያለበት። መጽሐፍ ቅዱሳዊ ነገር የነገርኩ እኔ ነኝ፣ ልጁ ነው። ይኸው መልስልኝ። ጥሩ። ታዲያ ሌላው መጽሐፍ ለምን አስፈለገ? ኢየሱስ ነው መግቢያው እያልከኝ ክርስቶስ ምራት አስገባለች ትላለህ። መልሰህ እንዴት እንግባባ? አንተ ገድላትና